ግራፊክ ዲዛይነር እንዴት አድርገን በስልካችን ማቀናበር እንደምንችል በዛሬው ቪዲዮ ምርጥ አድርጌ ያሳያችሁ። ብዙዎቻችሁ ግራፊክ ዲዛይነር ሲነሳ የሚያሳስባችሁ ወይም ደግሞ ይሰራል ብላችሁ የምታስቡት በኮምፒውተር ብቻ ነው። እንደዛ ከሆነ 100% ስህተት ናችሁ። ከኮምፒውተር የበለጠ ጥራት ያለውና በጣም አትራክቲቭ የሆነ ምርጥ ግራፊክ ዲዛይነሮችን እንዲሁም ደግሞ ፎቶሾፖችን የምናቀናብርበት ስልክ ነው። ስልክ በነገራችን ላይ ብዙ ነገሮችን አቅርባል። ድሮ በነገራችን ላይ ኮምፒውተር የሚሰራውን በሙሉ ስለማይሰራ በተንና እንዲሁም ደግሞ አነስተኛ አንድሮይድ ስልኮችን ስለምንይዝ ብዙን ጊዜ ግራፊክ ዲዛይነር የሚሆን ፎቶሾፖችን የምንሰራው በኮምፒውተር ነበር። አሁን ግን 100% በሚባል መልኩ ኮምፒውተር ተትቷል ማለት ይቻላል። ስለዚህ ኮምፒውተር ሳይሆን ስልካችን ተጠቅመን እንዴት አድርገን አሪፍ ግራፊክ ዲዛይነር እንደምንሰራ በአንድ አፕሊኬሽን ዛሬ አሳያችኋለሁ። ሌሎች አፕሊኬሽኖችም አሉ፣ እነ ፒክስአርት አሉ፣ እነ ካንቫም አሉ፣ ሲቀጥል ሌሎችም አሉ። ግን በጣም ቀላሏና ማንኛውም አንድሮይድ ስልክ ላይ ልትሰራ የምትችለው ቀላሏ አፕሊኬሽን ፒክስላብን ዛሬ ምርጥ አድርጌ እንዴት አድርገን ግራፊክ ዲዛይነር ወይም ደግሞ ፎቶሾፕ እንደምናደርግ ከመጀመሪያ እስከ መጨረሻው ዝርዝር አድርጌ ማሳያችሁ ይሆናል። ቪዲዮውን በጽሞና ተከታተሉ። ብዙን ጊዜ ተጠቅመን የተለያዩ ፎቶሾፖችን እንዲሁም ደግሞ ቪዲዮ ኢንትሮና አውትሮዎችን፣ የዩቲዩብ ተምኔል፣ ባነር እና የተለያዩ ነገሮችን መስራት እንችላለን። ግን አሁን ቀለል የሚያደርገው በስልክ የሚሰራው ከሌሎቹ ለየት የሚያደርገው ብዙ ውስብስብ አይደለም። በዛም ላይ ደግሞ በጣም ቀላልና ማንኛውም ሰው ሰርቶ ለፈለገው ሶሻል ሚዲያ መጠቀም የሚችለው ምርጥ ፕላትፎርም። ስለዚህ እናንተ ግዴታ ኮምፒውተር ከሌለን መስራት አንችልም፣ ኮምፒውተርን ብቻ አንድና አንድ አእምሯችሁ ላይ መሰረት አድርጋችሁ በኮምፒውተር ብቻ ነው የሚሰራው ብላችሁ የምታስቡ ከሆነ 100% ተሳስታችኋል። ስለዚህ ግራፊክ ዲዛይነር፣ ፎቶሾፕ እና የተለያዩ የቪዲዮ ኢንትሮ እና አውትሮዎች በተለይ ዩቲዩበር ከሆናችሁ ዩቲዩብ ተምኔል እና ዩቲዩብ ባነሮችን አስመልክቶ መስራት የሚቻለው ወይም ደግሞ መስራት የሚቀለው በስልካችን ነው። ስለዚህ ዛሬ አንዷን አፕሊኬሽን መሰረት አድርገን እንዴት አድርገን ግራፊክ ዲዛይነር ወይም ደግሞ ዩቲዩብ ተምኔል፣ ዩቲዩብ ባነርና የቪዲዮ ኢንትሮ አውትሮዎችን እንዴት መስራት እንደምንችል በተለያየ መንገድ ሲገለጽ እናያለን። ስለዚህ እችን አፕሊኬሽን ደግሞ እንይና በጣም ምርጥ ነች። ምን አይነት ስራ እንደምትሰራና ምን አይነት ግራፊክ ዲዛይነሮች እንደምናዘጋጅባት እንዲሁም ደግሞ ፎቶሾፖች እንደምናዘጋጅባት ምርጥ የሆነች አፕ ነች። ቀለል ያለች ነች። ብዙ ስራ የምታስለምድ ነች። የማሳያችሁ ይሆናል። በደንብ ተከታተሉኝ። አፕሊኬሽኗ እንግዲህ እንደምትመለከቷት ፒክስላብ ትባላለች። እቻት እዚህ ጋር እችን ፒክስላብ የምትባለውን አፕሊኬሽን ነካ አድርገን ወደ ውስጥ የምንገባ ይሆናል። ስንገባ እንግዲህ ፒክስላብ በእንደዚህ መልኩ ወደ ውስጥ አስገባናለች። ከላይ እስከ ታች ያሉትን ነገሮች በሙሉ እያሳየኋችሁ ልውረድ ማለት ነው። ከዚህ ከላይ እንደምትመለከቱት እዚህ ፕላስ ምልክት ይታያችኋል። ፕላስ ምልክቱ ለምን ይጠቅማል ካላችሁ አውቶማቲካሊ ፕላስ ምልክቱን በምንነካ ሰዓት ወደ ፋይላችን ሂደን ፎቶ ወይም ደግሞ የፈለግነውን አይነት ሾፕ ለማድረግ የፈለግነውን ፎቶ ወይም ደግሞ የፈለግነውን ነገር የምንመርጥበት ይሆናል ማለት ነው። እንደምንመለከቱት እዚህ ጋር እንግዲህ ቴክስት፣ ከረንት ዴት ኤንድ ስቲከር ሸፕስ ፍሮም ጋለሪ ድረው ይላል። አሁን ከዚህ ጋር መጠቀም ያለባችሁ ፕላስ ምልክቷን በዋናነት የምትጠቅመው ፍሮም ጋለሪ የምትለውን ስትነኩት ወደ ፋይላችሁ ወስዶ ፎቶ የሚያስመርጣችሁ ይሆናል። ለዛሬ ግን እንተው፣ ችግር የለውም። እሺ፣ በመቀጠል ደግሞ እቺ ከዚህ ጋር እንደምታዩት የሚሞሪ ምልክቷ ምንድነች? ሰርተን ስራችን ካጠናቀቅን በኋላ ሴቭ የምንልባት አውቶማቲካሊ ጠቅስ እናደርጋት። ሴቭ ቱ ፕሮጀክት፣ ሴቭ አስ ፕሮጀክት፣ ሴቭ አስ ኢሜጅ ይላል። ስለዚህ በፕሮጀክትም በኢሜጅም ሴቭ የምናደርግባት። ለምሳሌ እዚህ ጋር የሰራነውን ነገር ሴቭ ለማድረግ ስንሆን በፕሮጀክት ሲሆን የመጀመሪያውን እናደርጋለን። እዚህ ጋር ያለውን በኢሜጅ ከሆነ ደግሞ ታችኛውን ማድረግ እንችላለን። በመቀጠል እዚህ ጋር እንደምታዩት የሼር ምልክት አለ። የሼር ምልክቱን ስንነካ ለፈለግነው ሶሻል ሚዲያ ወይም ደግሞ ለምንፈልገው ፕላትፎርም ሼር ማድረግ እንችላለን። ለምሳሌ እዚህ ጋር ዝርዝሮችን ታያቸዋላችሁ። ፌስቡክ፣ ትዊተር እና ጉግል፣ ዋትስአፕ እና ኢንስታግራም እንዲሁም ሌሎችም ይኖራሉ። ስለዚህ ሼር የምናደርግባት ናት። በመቀጠል እቺ ዶት ምልክቷ ደግሞ ምንድነች? እዚህ ጋር ብዙ እንትኖች አሉ፣ ቴክስቶች አሉ። እነሱን ቴክስቶች ክሊክ አድርገን እንግዲህ እነሱ ምሳሌ አድርገን የምንሰራበት ነው። እነዚህ ብዙን አይመከሩም፣ ብታልፏቸውም ችግር የለውም። ብዙን እንደ ሳምፕለር የተቀመጡ ናቸው። ብዙን ሪከመንድ አላደርጋችሁም። በመቀጠል እዚህ ጋር 3 ነጠብጣብ አለች። 3 ነጠብጣቧ ለምን ትጠቅመናለች ካላችሁ የምንሰራውን ፎቶሾፕ ወይም ደግሞ የምናቀናብረውን
ነገር ሳይዙን የምናስተካክልበት እንዲሁም ደግሞ ሳይዙን ደግሞ ካስተካከልን በኋላ ለቪዲዮ ለስልካችን ጋለሪ ማድረግ እንችላለን፣ ወይም ደግሞ ሆም ስክሪን ማድረግ እንችላለን። እንዲሁም ደግሞ የተለያዩ ነገሮችን መስራት እንችላለን። ለምሳሌ ዩዝ ኢሜጅ ፍሮም ጋለሪ የሚላል። አሁን ለምሳሌ ኢሜጃችሁን ወደ ጋለሪ ተጠቀሙ ወይም ደግሞ አስገቡን ማለት ነው። ከዛ ደግሞ ከታች ፉል ስክሪን ይላል። ፉል ስክሪን የሚለውን ስንነካው እንደምትመለከቱት ብቻውን ፉል ስክሪን አድርጎ ሰፋ አድርጎ ያመጣልናል። በመቀጠል እዛው ላይ ኢሜጅ ፍሮም ጋለሪ የሚለውን ደግሞ ስነካው ቅድም ከዚች ጋር መጀመሪያ ላይ ያሳየኋችሁ ፕላስ ምልክቷን መሰረት አድርጎ እዚህም ይመጣልናል ማለት ነው። በመቀጠል ዩዝ ኢሜጅ ፍሮም ካሜራ የሚላል። ኢሜጃችሁን በካሜራ አንስታችሁ አስገቡ ነው ይሄ ማለት ነው። ስለዚህ በካሜራ ከምታነሱ አንስታችሁት የነበረውን ፎቶ አምጥታችሁ ብታስገቡ ይቀላል። በመቀጠል ደግሞ ከታች እንደምታዩት ኤክስፖርት ኢሜጅ ይላል። ኢሜጃችን ኤክስፖርት የምናደርግበት ነው። ይሄ ሴቭ እንደማለት ነው። መጀመሪያ ሁለተኛው ላይ ያሳየኋችሁ ማለት ነው። ሲቀጥል ዋናው ስራ ምንድነው? ከዚህ ጋር ኢሜጅ ሳይዝ የሚል አለ። ኢሜጅ ሳይዝ የሚለው እንግዲህ ኢሜጃችን ከሰራን በኋላ ኢሜጃችን እንዴት እናደርገው? ለዩቲዩብ ተምኔል ወይስ ደግሞ ለዩቲዩብ ባነር ወይስ ደግሞ ለቲክቶክ እንዲሁም ደግሞ ለተለያዩ ነገሮች የምንሰራበት አስፔክት ሬሾ የምናዘጋጅበት ነው። ለምሳሌ ኢሜጅ ሳይዝ የሚለውን ነካ አድርጌ ላሳያችሁ። ስነካው በእንደዚህ መልኩ ወደ ውስጥ ያስገባኛል። እዚህ ጋር እንግዲህ እንደምትመለከቱት ዊድዝ እና ሃይት ይላል። ለምሳሌ አሁን ዊድዝ እና ሃይቱ አሁን በፊት ዝም ብለን ከፍተን የነበረው ያዙም አድርጌ ወደኋላ መልሼ ያሳየኋችሁ ፎቶ ማለት ነው። ይሄ ለምሳሌ ይሄ እንደምታዩት ይሄ የዚህን ሳይዝ ለማስተካከል ስፈልግ እዚህ ጋር መጥቼ ኢሜጅ ሳይዝ የምትለዋን እነካለሁ። ስለዚህ ኢሜጅ ሳይዝ የምትለዋን ከነካው በኋላ እዚህ ጋር ይቺ ነጥብጣብ ታያችኋለች፣ ወይም ደግሞ ይቺ ቀስት ምልክት እሷን ስንነካት እንደዚህ አድርጎ ያመጣልናል። እዚህ ጋር እንደዚህ ያመጣልን መጀመሪያ ካስተም የሚላለ ስኩዌር ያለ ፕሮፋይል ፒክቸር የሚላለ ዩቲዩብ ቻናል ባነር የሚላለ ዩቲዩብ ተምኔል አለ፣ ፌስቡክ ከቨር አርት እንዲሁም ደግሞ ጉግል ፕለስ ከቨር ፎቶ፣ ትዊተር ሄደር ሳይዝ ይላል። ስለዚህ ሁሉንም ሳይዝ የምናስተካክልበት እዚህ ነው። ስኩዌር የሚለውን ስነካው አውቶማቲካሊ ዊድዙ 1024 ሃይቱ ደግሞ 1024 ሁሉም እኩል ይሆናል ማለት ነው። ስለዚህ እሱም አያስፈልግም፣ ምክንያቱም ስኩዌር አድርገን መስራት አንፈልግም፣ ራሱም ስኩዌር አድርጎ ስለመጣው። ፕሮፋይል ፒክቸር የሚለውን ስነካው ደግሞ አሁንም ፕሮፋይል ፒክቸር ላይ እንዴት አድርጎ ያመጣልን? 1024 1024 እኩል አድርጎ ማለት ነው። ከስኩዌር ጋር ምንም ልዩነት የለውም። ስለዚህ የምንፈልገው ለምሳሌ ዩቲዩብ ቻናል ባነር ወይም ደግሞ ዩቲዩብ ተምኔል ከሆነ ዩቲዩብ ቻናል ባነር ላይ ይለያል። ዊድዙ ስንት ይሆናል? 2560 ሃይቱ ደግሞ 1440 ይሆናል ማለት ነው። ለባነር የቻናል ባነራችን ነው ይሄ። እንደዚህ አድርገን ማስተካከል እንችላለን። ተምኔል ከሆነ ደግሞ ዩቲዩብ ተምኔል ላይ ሄደን እንነካለን። ዩቲዩብ ተምኔልን ስትነኩት 1280 7 በ20 ይሆናል ማለት ነው። ለምሳሌ ኦኬ የሚለውን ስትነኩት እንደዚህ አድርጎ ሳይዙን በሬክታንግል መልኩ አምጥቶ ቁጭ ያደርግልናል። እንደዚህ አድርገን ሳይዙን ወይም ደግሞ አስፔክት ሬሾውን የምንቀይር ይሆናል ማለት ነው። ስለዚህ አሁንም ነካ እናደርጋለን። ራሷን ፌስቡክ ከቨር ስናደርግ ደግሞ 981 በ361 አድርጎ ያመጣዋል። ለምሳሌ ኦኬ ስንለው በጣም ይጠባል የፌስቡክ ማለት ነው። እንደዚህ አድርጎ ይቀይርልናል። አሁንም ሳይዝ ላይ ኔትና ፌስቡክን ደግሞ ወደ ጉግል ፕለስ ከቨር ፔጅ ስናደርገው አሁንም ኦኬ ስንለው የጉግል ከዩቲዩብ ተምኔል ጋር ሊመሳሰል ምንም አይቀረው። እንደዚህ እያደረግን አስፔክት ሬሾ የምንቀየርበት ይሆናል። ስለዚህ ከሳይዝ እንውጣና እንግዲህ ይህን 3 ነጥብጣቧን ካሳየኋችሁ በኋላ ምን እናደርጋለን? አንድ ግራፊክ ዲዛይን ወይም ደግሞ አንዲት ፎቶሾፕ እንዴት እንደምንሰራ ላሳያችሁ። እዛው ላይ እንግዲህ እዛው ሳይዙን ዩቲዩብ ተምኔል ለምሳሌ ብዙውን ጊዜ ፍላጎታችን ዩቲዩብ ተምኔል ስለሆነ ዩቲዩብ ተምኔል አድርገውና ዩቲዩብ ተምኔል ላይ እንዴት አድርገን ሾፕ እንደምናደርግ የማሳያችሁ ይሆናል። ስለዚህ እንደዚህ ከመጣልን በኋላ ቴክስቱን ራሱን ክሊክ እናደርጋለን። ለምሳሌ ይሄ ቴክስት የማይመቸን ወይም ደግሞ ማስገባት ያልፈለግነው ከሆነ እንደዚህ አድርገን ድልት አድርገን ንጹህ እናደርገዋለን። ንጹህ ካደረግን በኋላ በእንደዚህ መልኩ ይቀመጥልናል። ከእንደዚህ መልኩ ከተቀመጠልን በኋላ ከታች ስንወርድ ከታችኛው ከላይ እስከ ነጠብጣቧ ሄደናል። በመቀጠል ደግሞ ፒክስል አብስ የምትለዋ እቺ ታችኛዋ ታያታላችሁ። እቺ የራሱ ኢሜጅ ነች። እቺ ምንም አይነት ፋይዳ የላትም። በመቀጠል ከዚህ ጋር እቺ ቀስቷ አሁን ዲሊት ያደረኩትን ቴክስት ለመመለስ ስፈልግ ቀስቷን ስነካት ቴክስቱን ትመልሰዋለች ማለት ነው። ወይም ደግሞ ያጠፋነውን ነገር መልሰን ለማግኘት ቀስቷን ማንክተን መመለስ እንችላለን። ሲቀጥል እቺ ፕላስ ምልክቷ ወይም ደግሞ ሰርች ምልክቷ ምንድነች? ምናልባት የሆነ የምንፈልገው ነገር ካለ
እሱን ክሊክ አድርገን መልሰን ሰርች አድርገን አምጥተን ሪከቨር የምናደርግበት። ሲቀጥል ይሄ ሬክታንግል ምልክቱ ወይም ደግሞ እዚህ ጋር ሰረዝ ምልክቱ ስትነቁት በእንደዚህ መልኩ ሰረዝ አድርጎ ያመጣላችኋል። ከፈለጋችሁት ነው፣ ካልፈለጋችሁት እራሱን ነክታችሁ እንትልታላችሁ። በመቀጠል እቺ ደግሞ ከዚህ ጋር የምታዩት ላየር ምልክት ነች። አሁን የሆነ ፎቶ እንደዚህ አስገባን እንበል። አንድ ፎቶ እንደዚህ አድርጌ አምጥቼ አስገብቼ ላሳያችሁ። ይህን ፎቶ አስገባን እንበል። ካስገባን በኋላ አንድ ጽሑፍ ወይም ደግሞ ለፎቶ የሚሆን ነገር አምጥቼ ላስገባለት፣ ወይም ደግሞ ፎቶ ዝም ብዬ ፎቶ ማለት ነው። ይህን አስገባው። ይህን ካስገባው በኋላ ፎቶውን ካስገባው በኋላ ላየር የምትለዋን ነክቼ ፎቶውን ወደ ኋላ እንዲሄድ ወይም ደግሞ ወደፊት እንዲመጣ የምናደርግበት መንገድ እንደምትመለከቱት። እንደዚህ ካደረግን በኋላ ከዚህ ጋር ምናለች ቁልፍ ምልክት አለች። ቁልፍ ምልክቷን ስንነካ አውቶማቲካሊ እንዳይንቀሳቀስ ወይም ደግሞ ሙቭ እንዳያደርግ የምናደርግበት ነው። አሁንም ቁልፍ ምልክቷን ክሊክ እናደርግና እስክሪብቶ ምልክቷን ስንነካት ላየሩ እንዲንቀሳቀስ ማድረግ እንችላለን። ለምሳሌ እንዲህ ስናደርገው ላየሩ ዱፕሊኬት ሆነ ወይም ደግሞ ሁለተኛ ተጽፎ መጣ። ስለዚህ ሁለተኛ ስለማንፈልግ ዲሊት ምልክቷን ነክተን ሁለተኛውን እናጠፋለን ማለት ነው። አሁን ምን እናደርጋለን? ይህን ያስገባነውን ነገር እንዳይታይ ስንፈልግ ደግሞ እዚች ጋር ኤት ቱልስ አለች፣ የኢንተርሏ ማለት ነው። እሷን ስንነካት ያስገባነው ነገር እንዳይታይ ይጠፋል። መልሰን ስንነካት ደግሞ እራሱ ይመጣል ማለት ነው። ስለዚህ እንዲህ ያደረግን ሾፕ ማድረግ እንችላለን። አሁን እንዴት እናስተካክለው ወይም ደግሞ እንዴት አድርገን መልሰን ያስገባነውን ነገር ማስተካከል እንችላለን? እዚህ ጋር ላየር የምትለዋን ነው አሁን ማሳያችሁ። ወይም ደግሞ ከኋላ የነበረውን ፎቶ ወደፊት፣ ከፊት የነበረውን ደግሞ ወደ ኋላ የምናደርግበት ምክንያት እንዴት አድርገን ነው ከተባለ ራሱን ፎቶውን አንዴ ጫን ብላችሁ ትይዙታላችሁ። ይህን ማለት ነው። ጫን ብላችሁ ይዛችሁ ወደፊት ስታመጡት ከፊት ይመጣል፣ ወደ ኋላ ስታመጡት ደግሞ ወደ ኋላ ይሄዳል። ለምሳሌ አሁን ወደ ኋላ ሂዷል። አሁን ደግሞ መልሼ ወደፊት ለማምጣት ስፈልግ ደግሞ ራሱን ፎቶውን ጫን እንይዝና እንዲህ አድርጌ ወደፊት አመጣዋለሁ ማለት ነው። እንዲሁ መደረብ ስፈልግ ደግሞ ራሱን ፎቶውን ጫን ልይዝና አምጥቼ እንዲህ አድርጌ መደረብ እችላለሁ። ስለዚህ ላየር ምልክቷ ወይም ደግሞ እቺ ምልክት ለዚህ ትጠቅመናለች ማለት ነው። እንደዚህ አድርገን እንመለሳለን። ራሷን ክሊክ ስናደርጋት በእንደዚህ መልኩ ይመልሰናል ማለት ነው። ስለዚህ እዚህ ጋር የምናደርገው ነገር ምንድን ነው ካላችሁ እንደምትመለከቱት እንዲህ አድርገን ሾፕ ማድረግ እንችላለን ፎቶዎችን ማለት ነው። አሁን ሳይዙን መቀነስና መጨመር ስንፈልግ እዚህ ጋር እያያዝን ስትሬች እያደረግን ማስገባት እንችላለን። እንደምትመለከቱት የዩቲዩብ ተምኔል ነው መስራት የምፈልገው። ለምሳሌ ይህን ሸር ምልክቱን ሳይዟ የተወሰነ ማነስ አለባት ካልኩኝ እንደዚህ እያደረው አሳንሳታለሁ ማለት ነው። እንደምትመለከቱት ከጎንና ከጎን መሀል ላይ ፖይንት ምልክት አለች። ፖይንቷን እየሳብን እናሳንሳለን። ይሄ ትንሽ ሳይዙ ስለቀነሰ የዚህን ሳይዝ ደግሞ ከዚህ ጋር ሳብ እያደረግን ሳይዙን እንደዚህ አድርገን እናስቀምጠዋለን። ካስቀመጥን በኋላ ከታች እንግዲህ የተለያየ አይነት ከለሮች እና የተለያየ አይነት አይኮኖች አሉ። የላይኞችን ጨርሰናል። ከታች ምን አይነት አይኮን ካለ ከተባለ ይሄን ካስቀመጥን በኋላ አሁን እዚህ ጋር ዲፎልት የሚል አለ። ዲፎልት የመጀመሪያውን ለመመለስ ነው። ቲን ከሆነ ደግሞ ቲን ከለሩ እንደዚህ ጭስና ቲን ያለበት ይች ምልክት ብንነካት አውቶማቲካሊ ይህ ሰውዬ ይቀየራል ማለት ነው። አሁንም ጥቁር ማድረግ እንችላለን፣ ቀይ ማድረግ እንችላለን፣ እንዲሁም ደግሞ ወደ ስሪዲ መቀየር እንችላለን። ስሪዲ ቴክስቶችን ማስገባት እንችላለን። ግን ምንድነው አሁን ይሄን ከሰራው በኋላ እነዚህን ብነካቸው ሙሉ በሙሉ ተቀይሮ በእነዚህ ነው እንዲሰራ የሚፈልገው። እንዴት ካላችሁ ለምሳሌ አንዱ ላሳያችሁ። እዚህ ጋር መጥቼ ይሄን ብነካው ይሄ ከዚህ ጋር የተሰራው ሙሉ በሙሉ ይጠፋና ሌላ ይመጣብኛል ማለት ነው። እንደምትመለከቱት በዚህ መልኩ ሌላ ይመጣብኛል። ሌላ ሲመጣብኝ እንግዲህ እንደዚህ ብሎ ከመጣልኝ እዚህ ጋር ላይ ታይትል ማስቀመጫ አስቀምጧል። ቴክስት የሚለውን ዳብል ክሊክ ማድረግ ትችላላችሁ። ዳብል ክሊክ ስትሉት በእንደዚህ መልኩ ይመጣላችሁ የራሳችሁን ቴክስት። እናንተ ለምሳሌ አበበ ምናምን ይሄን ፊደል ዝም ብዬ ላስገባ ፈጠን ለማለት ያክል ማለት ነው። እዛ እንደዚህ ካስገባው በኋላ ቴክስቱን አድብዬ እገባለሁ ማለት ነው። እንደምትመለከቱት በእንደዚህ መልኩ ያስቀምጥልናል። ግን ስለማያስፈልግ ድሌት እለዋለሁ። በእንደዚህ መልኩ ይቀመጥብናል። ስለዚህ እነዚህ መስመሮች ለእናንተ ብዙውን ባትመርጧቸው አሪፍ ነው። ምክንያቱም እንመርጣለን ካላችሁ ከዚህ ጋር አሁን ለምሳሌ ይሄን አረኩ ቀየርኩት ማለት ነው። እዚህ ጋር ይሄንም ማድረግ ትችላላችሁ።
ስትቀይሩት ምንድነው እዚህ ጋር የሚያደርግላችሁ የራሱን ቦርድ ያስቀምጣል። በራሱ ቦርድ መሰረት ያስቀመጠውን ቴክስት ስታይል ደግሞ እሱን እንድትጠቀሙ ያዛል። ስለዚህ ይሄ አያስፈልግም ማለት ነው። የራሳችሁን መጠቀም መቻል አለባችሁ። ቅድም ያሳየኋችሁ የመጀመሪያውን አይነት ግራዲየንት እንደዚህ ታመጣላችሁ። ካመጣችሁ በኋላ አሁን እንግዲህ ከዚህ ጀምሬ ደግሞ የታችኛዎቹን አይከን የላይኞቹን እነዚህ ላይኞቹን ጨርሰናል። የታችኛዎቹን አይከን እያሳየው ደግሞ ምርጥ አድርጌ ምርጥ ግራፊክ ዲዛይን ሰርች ላሳያችሁ፣ ወይም ደግሞ ፎቶሾፕ ማለት ነው። ይሄ አያስፈልግም፣ ድሌት ትሉታላችሁ። ቴክስት ምልክቱን እዚህ ጋር እንዳሳየዋችሁ ነክታችሁ ሳይዝ ትመርጣላችሁ። ሳይዝ ለምሳሌ የዩቲዩብ ተምኔል አሁንም አይነት ነገር በቃ ይሄን ሳይዙ እንደዚህ መቀመጥ ይችላል። ሳይዝ እንደዚህ ከነካም በኋላ እዚህ ጋር ስኩዌር አድርገን በቃ ይሄን ራሱን እናስቀምጣለን። ካስቀመጥን በኋላ አንድ ፎቶሾፕ እንስራ ነው። እዚህ ጋር እንደምትመለከቱት ፊልተር አለ ከታች። ሲቀጥል እዚህ ጋር ደግሞ ቴክስት የምናስገባበት አለ። እዚህ ደግሞ ሾፖችን ኢምፖርት የምናደርግበት አለ። ለምሳሌ እንደዚህ ከዚህ ከታች እንደምታዩዋቸው እነዚህን ማለት ነው። አሁን ይህን ሳስገባ እንደምትመለከቱት ምን አይነት ሳይዝ ምን አይነት ሼፕ እንደመጣ ታያላችሁ። ይሄው እንደዚህ አይነት ነገሮችን ማስገባት ትችላላችሁ። ግን ስለማያስፈልግ መጨረሻ ላይ ማስገባት ስለምንችል እሱን ድሌት ልበልና የሚያስፈልገን ነገር እያስገባን እንሂድ። እዚህ ጋር እንደምትመለከቱት ደግሞ እነዚህ ምንድናቸው? ትራንስፓረንት ለማድረግ ኢሜጅ ሳይዝ ለመቀነስ እና ለመጨመር፣ ክሮፕ ለማድረግ እንዲሁም ደግሞ ኢሜጅ ለማስገባት ፍሮም ጋለሪ ሄደን ለማስገባት ካሜራን በመጠቀም ለማስገባት የምንጠቀመው። እዚህ የመጨረሻዊቱ ደግሞ ይቺ ምልክት ምንድነች? ቪግኔት ለመጠቀም ኖይዝ ለማድረግ እና ስትሪፕስ ኤንድ ብራይትነስ ለመጨመርና ለመቀነስ፣ ኮንትራክቶችን ለማስገባት እንዲሁም ደግሞ ወይም ደግሞ ከለሮችን ለመቀያየር እንዲሁም ሳቹሬሽኖችን ለመጠቀም ትረዳለች። ስለዚህ አሁን ወደ ፊልተሩ እንመለስና በእንደዚህ መልኩ ዳሽቦርዱን ከመጀመሪያ እስከ መጨረሻው እየሰራን እንሄድ። እዚህ ጋር ቴክስት እናስገባ። ቴክስት የምትለዋን እንጋና ቴክስት ለምሳሌ ራሱን ዳብል ክሊክ አድርገን ምን ብለን እናስገባ? ኒው ፖርሽን ካልን በኋላ ቴክስቷን ኦኬ ብለን ወደ ውስጥ እንግባ። ኒው ፖርሽን ካልን በኋላ በእንደዚህ መልኩ ቴክስቷን እናስገባለን። ካስገባን በኋላ የቴክስቷን ሳይዝ የምንጨምር ይሆናል። እንዴት አድርገን እንደምትመለከቱት ሳብ እያደረግን እንጨምራለን የቴክስቷን ሳይዝ ማለት ነው። እዛ ከታች እንደምትመለከቱት ኤዲት የሚል አለ፣ ዲሊት የሚል አለ፣ ቱ ፍሮንት የሚል አለ፣ ኮፒ የሚል አለ፣ እንዲሁም ደግሞ ቱ ባክ የሚል አለ፣ ፖዚሽን የሚል አለ፣ ቴክስት ሳይዝ የሚል አለ። ቴክስት ሳይዝ የሚለውን ስንነካው በእንደዚህ መልኩ ሳይዙን ይቀንስልናል፣ ይጨምርልናል። ስለዚህ ቴክስት ሳይዟን እንደዚህ አድርገን እንተዋታለን። በመቀጠል እዚያ ወዲያ እንሄድና ምን እናደርጋለን? እዚህ ላይ ደግሞ ቴክስቱም ወደ ጎን ወደ መሃል ወይስ ደግሞ ወደ ታች ወደ ላይ አድርገን አስተካክለን የምናስቀምጥበት ሁኔታ ነው ያለው። እንደዚህ ካስተካከልን በኋላ እዛ ከለር የሚል አለ። ከለሩን እንነካና ከለሯን እንቀይርላታለን። የቴክስቷን ማለት ነው። እዚህ ጋር ቀይ ብናደርገው ለምሳሌ ብዙን ስለማይነፋ በቃ ቀይ ግራዲያንት ከለር እንዲሁም ደግሞ ሙሉ ቀይ እንዲሁም የተለያዩ አይነት ከለሮች አሉ። ፒንኮችን መምረጥ እንችላለን። እንደዚህ ካስቀመጥን በኋላ ወደ ጎን ሆነን እንሄዳለን። ቴክስቸር እንዴት እናስገባለን? ይሄ ደግሞ ፎቶ ነው የሚያስመርጠን። ስለዚህ ቴክስቸሩን እናልፈዋለን። በመቀጠል ኦፓሲቲ የሚል አለ። ኦፓሲቲ እንነካና እናበራለታለን። ኦፓሲቲውን እንደዚህ ሰልመን ላይ ያደረግን መሄድ እንችላለን። ሲቀጥል እዚህ በኋላ ምን ታያላችሁ? ሮቴት የሚል አለ። ሮቴት ስናደርገው በእንደዚህ መልኩ ሮቴት ያደርጋል። ስለዚህ ሮቴቱን እንደዚህ ማድረግ እንችላለን። ኦኬ። ከዛ የመጨረሻው ስራችን ምንድነው? ማስክ የሚል አለ። ማስክ ስንጠቀም እንግዲህ እንደምትመለከቱት በእንደዚህ መልኩ ያመጣልናል። ማስክ ብዙውን ተፈላጊ ስላልሆነ ማስኩን እናጥፋና እንለፈው። ስለዚህ እዚህ ጋር ፎንት እንጠቀማለን። ፎንቱን ለማድረግ ቦልድ ሌተር ወይም ደግሞ ጎላ ብሎ እንዲታይ ለማድረግ ስንፈልግ ማለት ነው። እዚህ ጋር ፎንት እናበራለታለን። ፎንቱ በእንደዚህ መልኩ ጎላ ብሎ እንዲቀመጥ ይረዳናል። እዛ ስታይል የሚል አለ። ስታይል እንግዲህ ከታች አንደርላይን ማድረግ እንችላለን። ካልሆነ አንደርላይን ማጥፋት እንችላለን። ከት ማድረግ እንችላለን። እዚህ ጋር እንደምትመለከቷት እቺ ሳይዝ ከት ለማድረግ ወይም ደግሞ ቆራርጦ ለማምጣት። ስለዚህ አንደርላይን መጠቀም ከፈለግን አንደርላይን፣ ካልፈለግን ደግሞ እንመልሰዋለን። እንዲሁም ደግሞ ኢታሊክ ማድረግ ከፈለግን ኢታሊክ፣ ኖርማል ማድረግ ከፈለግን ደግሞ ወደ ኖርማል እንመልሰዋለን ማለት ነው። ስለዚህ ለዛሬው ኢታሊክ አድርገን
ሰርተን እንየው እስቲ። ኒው ፖርሽን የሚለውን ማለት ነው አንደርላይን ተጠቅመናል። በቃ ይቀመጥ። ከዛ በመቀጠል ምን እናደርጋለን? እዚህ ጋር እንደምታዩት ካርቦን አይተናል። ባክግራውንድ መጠቀም እንችላለን። ባክግራውንድ ለምሳሌ እንደዚህ ሳበራው ጥቁር ሆኖ መጣ። ከታች ከለር ያስመርጠናል። ባክግራውንዱን ነጭ ማድረግ እንችላለን። እንዲሁም ሰማያዊ ማድረግ እንችላለን። እንዲሁም የተለያዩ ባክግራውንዶችን መጠቀም እንችላለን። ስለዚህ ባክግራውንድ የሚያምረው በነጭ ስለሆነ ነጭ እናደርግለት። ነጭ አድርገን እናልፋለን። እዛ እነዚህ ምንድናቸው? የቴክስት አቀማመጡ ነው። እንደዚህ ብናደርግ ኖርማል ነው ባለበት ነው። እንደዚህ ሌላ የተጨመረ ፊደል ስለሌለው ዝብርቅ ፈጥሮ አይመጣም ማለት ነው። እዚህ ጋር ስትሮክ ምትላለች። ስትሮክ ስትበራ ምንድነው? ዳብል ሻዶው ታደርግልናለች። ሻዶውን እዚህ ጋር ጥቁር ነው የሚያበራው፣ ነጭ ማድረግ እንችላለን፣ ቀይ ማድረግ እንችላለን፣ አረንጓዴ እንዲሁም ሰማያዊ ማድረግ እንችላለን ማለት ነው። ስለዚህ ቴክስት በዚህ ይብቃና አሁን ቴክስቶቹን እንደዚህ ካቀናበርን በኋላ ምን እናደርጋለን? ፎቶዎችን እንዴት አድርገን እናስገባለን። ኦኬ እንግዲህ እዚህ ጋር ደግሞ ፎቶ እንጨምርበት። እዚህ አንዚ ከላይ ፕላስ ምልክቷን ነክቼ ጋለሪ ላይ ሄዳለሁ። ጋለሪ እንዲሄድኩኝ ፎቶዎችን አመጣለሁ። ፎቶሾፕ የሚሆኑትን ማለት ነው። ለምሳሌ ምን አይነት ፎቶ እናስገባ መሰላችሁ? እዚህ ጋር አንድ ፎቶ እናስገባና ላሳያችሁ። እነዚህን እናስገባ። እንደዚህ ክሊክ ብዬ ካስገባው በኋላ እንደምትመለከቱት ይሄው ሳይዛቸውን ቀነስ ጨመር ቀነስ ጨመር ቀነስ ጨመር እያደረግን እንደዚህ አድርገን የምግብ ባነር ነው ወይም ደግሞ የመጠጥ ባነር ነው የምንሰራ ብለን ካሰብን ማለት ነው እናስቀምጣለን። ካስቀመጥን በኋላ አሁንም ለነዚህ ደግሞ መልሰን አንዳንድ ማሻሻያዎችን እንጨምራለን። ከዛው እንሄዳለን እኔና ወርታች ስክሮል አድርገን እዚህ ጋር ብዙ ፎቶዎች አሉ። አሁንም ለዚህ ማሻሻያ ይሄን አረንጓዴ ከርቭ ማስገባት እንችላለን። እንደምትመለከቱት ይሄ አረንጓዴ ከርቭ እንደዚህ ከገባ በኋላ ሳይዙን ጨመር አድርገን እናስቀምጣለን። ስለዚህ ከመጠጡ በፊት ወይም ደግሞ ሚልክ ሌቷ ወይም ደግሞ ኮፊ ሌቷ በፊት ስላለ ስለዚህ እዚች ጋር ላየር የምትለዋን እንጫናለን። ከተጫን በኋላ እቺን ራሷን ፎቶዋን ጫንንልና ምን እናደርጋለን? ወደኋላ ስናደርጋት ሚልክ ሌቷ ወደፊት ያ ወደኋላ ይሄዳል ማለት ነው። ራሷ ላየርን ስንነካት አሁን ምርጥ አይነት እንትን እናገኛለን። ሪዘልት እንደምትመለከቱት በእንደዚህ መልኩ ይመጣል። ከዚህ ጋር ምን እናደርጋለን ደግሞ አሁን የሚያስፈልግ ነገር ሌላ ነገር አለ። ምንድን? ለምሳሌ ይሄ የተመሰረተበትን ዓመተ ምህረት በኪውአር ኮድ ማስቀመጥ እንችላለን። እንዴት አድርገን ካላችሁ አሁንም ፍሮም ጋለሪ ላይ እንሄዳለን። አሁንም እንሄድና እናመጣለን። ጋለሪ ላይ ከገባን በኋላ ሄደን የሱን ኪውአር ኮድ ማምጣት እንችላለን። ኪውአር ኮዷ እዚህ ጋር እንደምትመለከቱት በምንድን ነው ያለ? እዚህ ጋር ተቀምጧል። እሱን አድልና እዚህ አምጥቼ ሳይዙን ቀነስ ጨመር ቀነስ ጨመር አድርጌ እንደምትመለከቱት እዚህ ጋር ለምሳሌ እዚህ ጋር ማስቀመጥ እችላለሁ፣ እዚህ ጋር ማስቀመጥ እችላለሁ። ስለዚህ እንደዚህ አስቀምጥለታለሁ። በመቀጠል አሁንም ሌላ ሚልክ ሌት ማምጣት አለብን። ፍሮም ጋር እሄዳለሁ። ከሄድኩ በኋላ ራሱን ሄድና ሚልክ ሌቷን በሌላ አይነት ከለር ማምጣት እችላለሁ ማለት ነው። በየትኛው? በዚህኛው ከለር አመጣና አሁንም እንደዚህ አድርጌ አስቀምጣታለሁ። ይሄ እንደዚህ ካልሆነም ሮቴት አድርጌ እችኛይቱን እንደዚህ አድርጌ ማስቀመጥ እችላለሁ። እንደምትመለከቱት ለእናንተ ለማሳየት ያክል ነው። እንደዚህ ታስቀምጣላችሁ። ካስቀመጣችሁ በኋላ አሁንም ሌላ አይነት ከለር ፕላስትሩና ሄዳችሁ ማምጣት ትችላላችሁ። ይሄ ኦኬ እንደዚህ አድርገን ሶስት አይነት ከለር ሰራን ማለት ነው። እንደምትመለከቱት ሶስት አይነት ከለር አስቀመጥን። እንደዚህ
ጠበብ ሰፋ ጠበብ ሰፋ አድርገን ለምሳሌ ፎቶሾፕ የሚገርም የምግብ የመጠጥ ፎቶሾፕ እንደዚህ መስራት እንችላለን። በቃ አስቀመጥን። ለእነዚህም ለሶስቱም አንድ ኪውአር ኮድ ስለሚያስፈልግ ይህን ኪውአር ኮድ ራሱን ክሊክልና ራሱን ዱፕሊኬት ማድረግ እችላለሁ። ካልሆነም ለእናንተ እንዲቀላችሁ ፍሮም ጋለሪ ላይ ትሄዱና አሁንም መልሳችሁ አንድ ኪውአር ኮድ ታመጡለታላችሁ ማለት ነው። ግራፊክ ዲዛይነር እንግዲህ በነገራችን ላይ እንደምታዩት ብዙውን ሊከብድ ስለማይችል በጣም ቀላል ነው። ከዚች ከፒክስል ላብ አፕሊኬሽን ትምህርት ወስዳችሁ መስራት ትችላላችሁ ማለት ነው። እዚህ ጋር ይሄው አመጣው። አሁንም ጠቅለል ያለ ኪውአር ኮድ እዚህ ጋር እንዲቀመጥ ማድረግ ትችላላችሁ። እንደምትመለከቱት ይሄው ተቀመጠ። አሁን እነዚህ አይነት ግራፊክ ዲዛይነር መስራት ቻላችሁ ማለት ነው። በዛሬው ቪዲዮ በደንብ ተማራችሁ። እንደዚህ እያደረጋችሁ መስራት ትችላላችሁ። ብዙም ከባድ የሚባል አይደለም። በቀላሉ እንዲህ አድርጋችሁ የተለያዩ ፎቶሾፖችን የተለያዩ ግራፊክ ዲዛይነሮችን እያዘጋጃችሁ ለኦንላይን ማርኬት እና ለተለያየ ነገር ማዋል ትችላላችሁ። ያው ይህን የበለጠ ጥርት ያለና የበለጠ ሳቢ ማድረግ ይቻላል። ግን ጊዜ ስለሚሆን እናንተ ለማሳየት ያክል በዚህ መልኩ ሰርቸዋለሁ። ሳይዙን እንግዲህ ከዚህ ጋር መጨመርም መቀነስም ትችላላችሁ። አሁን ለምሳሌ ሳይዙ በዛ ከተባለ እዚህ ጋር ልክ የዩቲዩብ ተምኔል እና የዩቲዩብ ባነር ሳይዞችን በመጠቀም እንዲህ አድርጋችሁ ሳይዙን መቀነስ ትችላላችሁ። አያችሁ ከቅድሙ አሁን ሳይዙ ቀንሷል ማለት ነው። እንደዚህ አድርጋችሁ አስተካክላችሁ መጨረሻ ምን ታደርጋላችሁ? ዳውንሎድ ታደርጋላችሁ። እንዴት አድርጋችሁ? እቺን ምልክት ሚሞሪ ምልክት ማስተነኳስ ሴቭ አስ ፕሮጀክት የሚል አለ፣ ኢሜጅ የሚል አለ። አንድ ፕሮጀክት ታወርዳላችሁ። ፕሮጀክት ኔማችሁን ኒው ፉድ ወይም ደግሞ ኒው ፖርሽን ማለት ትችላላችሁ። ይሄው አንድ ፕሮጀክት ወርዷል። ወደ ኢሜጃችሁ ስትፈልጉ ደግሞ ለቲክቶክ ወይም ለተለያየ ነገር ነው ከፈለጋችሁት ሴቭ አስ ኢሜጅ የሚለውን ነክታችሁ ቀጥታ እዚህ ላይ ሴቭ ቱ ጋለሪ የሚለውን ስትነኩት ፋይል ማናጀራችሁ ላይ ሄዶ ቁጭ ይላል። እንደዚህ አድርጋችሁ ግራፊክ ዲዛይነር መስራትና ማዘጋጀት ትችላላችሁ። ግዴታ ኮምፒውተር ምናምን የሚባል ነገር በአእምሯችሁ አሳሉ። በስልካችሁ ብቻ እንደዚህ ማዘጋጀት እንደሚቻል በአእምሯችሁ ማስገባትና እንዲሁም ከአእምሯችሁ አስገብታችሁ ደግሞ እናንተም ራሳችሁ ይሰራል ብላችሁ መስራት መቻል አለባችሁ። የዛሬው ቪዲዮ ይህ ነበር። በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ላይክ፣ ሳብስክራይብ ማድረግ እንዳይረሳ። የቀረ የምትሉት ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሀሳባችሁን አስተያየታችሁን እያየሁኝ ሌላ ቪዲዮ አዘጋጅላችኋለሁ። ስለዚህ ሰላም ሁኑ። ቻው።